እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ እያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? በሰላም ነው ቦስ? እንጣጣም እየመጡ ነው። አንድ ያውልቅ አስተኪ ነው። በቃ ሂድ። ሰላም፣ እንዴት ናችሁ? አንተ ከሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍልህ ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምህን ምን ልታዘዝ? አይሰለችህ ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ ውሃ ይዘህልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ እያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? እንዴ ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህት። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝ ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ።